ብዙዎች የሚጠቁበት የሆነ ቡዳ ብለን የምንጠራው አይን ናስ ስለሱ ጉዳይ ዛሬ ልተነትን መጥቻለሁ። አንድ ሰው በአይን መጠቃቱን የሚያሳዩ ምልክቶች 6 አይነት ምልክቶች አሉ። እነሱንም ተነትናለሁ። እንዲሁም እነዚህ ምልክቶች አንድ ሰው ጋር ከተገኙ እንዴት ነው ከነዛ ነገሮች ሊጸዳና ሊወጣ የሚችለው የሚለውንም ተነትናለሁ። እንዲሁም እንደዚህ አይን ናስ የተያዙ ሰዎች ወደ ሞት ሊሄዱ ይችላሉ ወይ ለሞትስ ሊያበቃቸው ይችላል ወይ የሚለውንም ልናገር እፈልጋለሁ። እንዲሁም በዚህ በአይን ናስ የሚጠቁ የሆኑ ሰዎች እነማን ናቸው የሚለውንም እናገራለሁ። እንዲሁም በዚህ በአይን ናስ መጀመሪያ ከመያዛችን በፊት በምንድነው ልንጠነቀቅ የሚገባው የሚለውንም በዚሁ ቪዲዮ ላይ ትንታኔ ይሰጥበታለሁ። በመጨረሻም እነማን ናቸው ቡዳ የምንላቸው ወይም ቡዳ ብለን ልንጠራቸው የምንችላቸው ሰዎች እነማን ናቸው የሚለው በጣም አሳሳቢው የሆነውን ጉዳይ በመጨረሻም አስቀምጥላችኋለሁ። እነዚህን ሁሉ ነጥቦች በዚህ ቪዲዮ ላይ ስለምታገኟቸው እስከ መጨረሻ ድረስ መከታተልን እንዳትዘነጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰያ ቤተሰቦች እነሆ ዛሬ በጣም አሳሳቢና በጣም ወሳኝ የሚባል ነጥብ ይዤ ነው የመጣሁት። ምናልባትም አብዛኞቻችን በዚህ ጉዳይ ላይ ተጠቅተን ነገር ግን እኛ ሳናቀው በመቅረታችን የተነሳ ብዙ ሐኪም ቤቶች ተመላልሰን ሊሆን ይችላል፣ ብዙ አዋቂ የሚባሉ ቦታዎች ልንሄድ እንችላለን፣ እንዲሁም ብዙ የባህል ህክምናዎችን ተጠቅመን ሊሆን ይችላል። ዛሬ ግን በዚህ ቪዲዮ ላይ በጣም ትልቅ የሆነን ውጤት ልታገኙበት የምትችሉትን ነጥብ ነው ላነሳላችሁ የምፈልገው። በመጀመሪያም ላነሳላችሁ የምፈልገው ይሄ አይን የሚባለው ወይም ቡዳ የሚባለው አይን ናስ ተብሎ የሚጠራው ነገር እውነታ ነው ወይስ ደግሞ ይሄ ዝም ብሎ ሰዎች የሚያወሩት ነገር ከአባቶቻችን የመጣ ጉዳይ ነው ብለን ካነሳን ይሄ ሐቂቃ ነው፣ እውነታ ነው። ረሱል ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች እንደጠቀሱልን ይሄ አይን የሚባለው ነገር አይን ናስ የሚባለው ነገር በጣም እውነታ የሆነ ጉዳይ ነው። አንድ ሰው ሌላን ሰው ሊበላው ይችላል በአይኑ ማለት ነው። ለምሳሌ አንድ ሐዲስን ለመጥቀስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት አንዲት ሴት መጣች። ያቺ ወጣት ሴት ፊቷ በጣም የተቃጠለ መስሎ ነበር የመጣቸው። ከዛም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዞር ሲሉ ፊቷ የተለየ ሆኖ ተመለከቷት። በዚህ ሰዓት እንደዚህ አይነት መፍትሄ ተናገሩ። ኢስተርቁ ለሃ ፈኢነ ቢሃ النظرة በማለት ተናገሩ። ፈኢነ ቢሃ አልዓይን ማለት ነው። ለሷ ሩቅያ አድርጉላት፣ መድኃኒትን አድርጉላት፣ ከቁርአንና ከሐዲስ የተውጣጡ የሆኑ መድኃኒቶችን አድርጉላት፣ እንዲሁም በሷ ላይ አይን አለባት፣ አይን ናስ አለባት በማለት ረሱላህ ሰለም ተናገሩ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ከመናገራቸው በፊት ፊቷ ላይ ባዕድ ነገር የተለየ ነገር በመመልከታቸው የተነሳ ነው ማለት ነው። ስለዚህ አይን ናስ የሚባለው ነገር እውነታ እንደሆነ ይሄ ሐዲስ በዋናነት ማስረጃ ሊሆነን ይችላል ማለት ነው። ልክ እንደዚሁም ደግሞ ሌላ ማስረጃ እናምጣ ካልን የነብዩላህ ዩሱፍ አለይሂ ሰላም ቤተሰቦች ያደረጉትን ነገር መጥቀስ እንችላለን። የዩሱፍ አለይሂ ሰላም አባት ያዕቁብ አለይሂ ሰላም ልጆች ወደ ሚስር በሚሄዱ ሰዓት ምን አላቸው? ላ ተድኹሉ ሚን ባቢን ዋሂድ አላቸው። በአንድ በር አትግቡ ልጆቼ ሆይ አላቸው። ወድኹሉ ሚን አብዋቢን ሙተፈሪቃ በተለያየ በር ግቡ። በአንድ በር ስትገቡና እንዲሁም የአንድ አባት ልጆች መሆናችሁ ሲታይ አይን ሊወድቅባችሁ ይችላል፣ የሰው አይን ሊበላችሁ ይችላል፣ ሌላ ጣጣና ሌላ ጥቃትን ልታመጡ ትችላላችሁ በማለት የዩሱፍ አለይሂ ሰላም አባት ለ11 ወንድ ልጆቹ ምክርን ለግሶ ነበረ። እሺ ወደ ዋናው ሐሳቤ ስገባ እነዛ ምልክቶች እነማን ናቸው? ለምሳሌ አንድ ሰው በአይን ተጎድቷል፣ በሰው አይን ተጎድቷል ወይም አይን ናስ በልቶታል ብለን ልናስብ ዘንድ ልንናገር ዘንድ ምልክቶች አሉ። እነዛ ምልክቶች ምንድን ሊሆኑ ይችላሉ የሚለውን እንግባበት። እነሱም 6 ናቸው። 6 ነጥቦችን አነሳለሁኝ። ከዛም ውጪ አሉ፣ ነገር ግን በዋናነት ያስቀመጥኳቸው 6 ብዬ ነው ማለት ነው። የመጀመሪያውና ዋነኛው ከቤተሰቦቹና ከአካባቢው መራቅ፣ በጣም ባዕድ በሆነ መንገድ ከአካባቢው ሲርቅና ሲጠፋ ያ ሰው የሰው አይን በልቶታል ብለን ልናነሳ እንችላለን ማለት ነው። አንድ ሰው መጀመሪያ ላይ በጣም ሰዎች ጋር የሚቀራረብ የሆነ ሆኖ እንዲሁም ቤተሰቡ ጋር አንድ ላይ ታቅፎ የሚኖር ሆኖ ድንገት በማይታሰብ መንገድ ባህሪው ባልሆነበት መንገድ ድንገት ሲጠፋና ሲገለል ከዛ ከቤተሰብ ማለት ነው እንደዚህ አይነት ባህሪ ካመጣ አይን በልቶታል ብለን ልናስብ እንችላለን። ሁለተኛው ደግሞ ምንም ምክንያት ሳይኖረው ካለ ምንም ምክንያት ዝም ብሎ ማልቀስ ምክንያት ያስፈልገዋል። ምክንያቶች ከሌሉ ዝም ብሎ ማልቀስ አይቻልም። ለዚህም ደግሞ በአይን የተጠቁ የሆኑ ሰዎች ዝም ብለው ብቻቸውን ሄደው ያለቅሳሉ። ምክንያታቸው ሲጠየቁ ደግሞ ግራ ይገባቸዋል። ምክንያት መናገር እንኳን አይፈልጉም። እንዲሁም መጠየቅም ላይፈልጉ ይችላሉ። ባዕድ የሆነ ባህሪ ያመጣሉ ማለት ነው። በሶስተኛ ደረጃ ደግሞ ብቅ የሚል ሰው የነበረ ከሆነ አሁን ላይ ደግሞ ብቅ ማለትን አለመፈለግ። ለምሳሌ ወደ ዚያራ ሊሆን ይችላል ወይም ወደ መስጂድ ሊሆን ይችላል ወይም ሰዎች ወደሚሰበሰቡበት ቦታ ሊሆን ይችላል። ተጠርቶ ወደ ኋላ መቅረትና እንዲሁም ምንም ነገር ምክንያት ማቅረብ የማይችል የሆነ ሰው ማለት ነው።